ሰላም ፋሚሊዎቻችን የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እዚህ ዩቲዩብ ላይ የምትከታተሉ ልጆች ካላችሁ የምትከታተሉኝም አላችሁ፣ በእርግጥ አላችሁ። እኔ ሰው አንቅም 72 ሰው ምናምን ሰብስክራይብ አድርጎኛል ዩቲዩብ ላይ ማለት ነው። ይሄ ዩቲዩብ ቻናል ላይ 100 ሰብስክራይብ ሲገባ ማለት ነው አዲስ ስራ ይዤላችሁ እመጣለሁ ማለት ነው። አዲስ ስራ አሁን የተጀመረ ስራ ነው፣ በቅርብ የተጀመረ ስራ ማለት ነው። የኦንላይን ስራ ነው፣ ምርጥ ስራ። በዚህ ክረምት መስራት የምትፈልጉ ሰዎች ካላችሁ ከኛ ጋር መስራት ይቻላል። እናም ደግሞ በኮሜንትም አሳውቁኝ። ስራውን የምትፈልጉ ሰዎች ካላችሁ አፕሊኬሽኑ አዲስ ነው፣ ገና አዲስ ስለሆነ ችግር የለውም፣ አብረን እንሰራለን። ኢንቫይቴሽን ላይ እንሰራለን፣ ሆስተር ሆነ መስራት እንችላለን። በብዙ አይነት መንገድ ነው የሚሰራው። አፕሊኬሽኑ አዲስ ነው፣ ገና አሁን ነው አዲስ የተሰራው። ስለዚህ ስራ ላይ የዋለ ነው አለ። በሰዓት ካምፓኒው ስራ ላይ ያወሉት ነው። ብዙ ኢትዮጵያውያን የገቡበት ነው። አፑ ላይ ብዙ የተለያዩ ዓለም ሀገራት ያሉችን ሰዎች በጣም የገቡበት ነው። አፑ አሁን ስራ ለመጀመር ዝግጅቱን ጨርሷል ማለት ነው። በዚህ ሳምንት የሚጀምር ስራ ነው። ስለዚህ ይሄንን ስራ መስራት እንፈልጋለን የምትሉ ሰዎች ካላችሁ እዚህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዩቲዩብም ደግሞ ሼር ላይክ ማድረጋችሁን እንዳትረሱ። ስራ ለሚፈልጉ ወጣቶች እና ስራ አጦች የሆናችሁ ኮኔክሽን ኖራችሁ ስልክ ኖራችሁ ስራ ለመስራት በጣም የተቸገራችሁ ልጆች ካላችሁ ከኛ ጋር መስራት ይቻላችሁ። ከኛ ጋር ተቀላቅላችሁ እኛ እናሰራችኋለን። ምንም ችግር የለውም። አፑ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም አዲስ አፕ ስለሆነ በዚህ ሰዓት በጣም ብዙ ከተለያየ ሀገራቶች እግዚአብሔር ነው የምላችሁ ማርያምን በጣም ብዙ ሀገራቶች ያሉ ሰዎች በጣም የገቡበት ነው። ኢቭን ከአሜሪካ ከፈረንሳይ ምናምን ማለት ነው። ምክንያቱም ይሄን ደግሞ የሆነበት ምክንያት ሰው ሁሉም ብር አይንቅም የሰራበት ነው። ለምን ይገኛል? ስለሚገኝበት ገንዘብ፣ ሁሉም ገንዘብ ነው የሚፈልገው እዚህ ዓለም ላይ ያለ ህዝብ ማለት ነው። ስለዚህ እዚህ ዩቲዩብ ላይ ለመስራት የተገደድኩበት ምክንያት ብዙ ኢትዮጵያውያን እንዲጠቀሙበት፣ ቢያንስ ብትጠቀሙበት አሪፍ ነው። አፕሊኬሽኑም ደግሞ ቀጣይ ቪዲዮ የሚሰራላችሁ ነው የሚሆነው። እንዴት አከፋፈቱን እና አጀማመሩን ወስቶናችሁ መስራት እንዳለባችሁ አጀንሲ ሆናችሁ መስራት እንዳለባችሁ አስረዳቸው ነው ማለት ራሳችሁ አጀንሲ ማለት ትችላላችሁ ራሳችሁ በራሳችሁ። እናም ደግሞ ሆስቶናችሁ መስራት ከፈለጋችሁም ደግሞ እንዴት ሆስቶናችሁ መስራት እንዳለባችሁም ደግሞ ሌላ ቪዲዮ ሰራላችኋለሁ። ስለዚህ ከኛ ጋር መስራት የምትፈልጉ ሰዎች ካላችሁ ወጣቶች፣ ግን አሁን ደግሞ ትምህርት የለም እንደምታው ትምህርት ዝግ ነው። ቤት ነው ያላችሁ ስልክ 4 ሰዓት ቲክቶክ ስክሮል ከምታደርጉ እዚህ ላይ መታችሁ ብራችሁን በወር 30 ሺህ የሚሆን 50 ሺህ ሜክ ብታደርጉ አሪፍ ነው ብዬ አስባለሁ። ምክንያቱም 50 ሺህ ምናምን አይደለም አሁን 30 ሺህ ማግኘት ሳይሆን በቀን 500 400 ራሱ ማግኘት በጣም አሪፍ ነው። ምክንያቱም በዚህ ሰዓት አንድ ብር የሚሰጥ ሰው የለም። በዚህ ክረምት ብርም እንደምታውቁት የለም እና እዚህ ላይ አፕላይ ብንሰራ ግን እንለውጥበታለን። የሰራንበት ከመጠንበት ቁጥር ሰውም እንትና የጋበዘን በጨምር ቁጥር እኛም የስራውን ፍላጎት የጨምርን ይመጣል። ከስራ ጋር ጎን ለጎን እና ማስኬድ እንችላለን። እዚህ ላይ 2 ሰዓት ብቻ ነው የሚያስፈልገው። ስለዚህ ብር ሜክ ማድረግ ይቻላል እዚህ ላይ ማለት ነው። ቲክቶክ ላይ ጊዜያችሁን አታባክኑ ይባካችሁ። ሌላ ሶሻል ሚዲያ ላይ ግን ዝም ብላችሁ ጊዜያችሁን አታቃጥሉ። የሆነ አፕ ላይ ብር የሚከፍል ነገር ላይ ሰርታችሁ አይታችሁ ሞክራችሁ ነገርዮ ማይሆንላችሁ ከሆነ መተውም ይቻላል። ችግር የለውም። የሚያስጨንቅ ነገር አይደለም። ግን ብሩ ከቀመሳችሁ ደግሞ መውጣት አይደለም እናንተ ነው የምትብሱት በኋላ። ስለዚህ እዚህ ላይ መስራት የምትፈልጉ ሰዎች ካላችሁ ኮሜንት ላይ አስቀምጡልን ይባካችሁ። በዩቲዩብን ደግሞ ብዙ ሰው ጋር እንዲዳረስልን ሼር አድርጉልኝ፣ ላይክ አድርጉልኝ። በቃ በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።